አከብራለሁ። የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅ ያለ አባት ይቀራታል። አለበለዚያ ይቅርታ ወተህ ትጠይቃታለህ። ሲቀጥል ደግሞ የኔ ፍቅር አንተ ማን ሆነ ሰውን ለመናገር ወጣ? ኬታ መጣኸውችን ድፍረት ግን እኔ እኮ ማለት ነው እውነት እጠላሃለሁ፣ ግን አልቅህም ነበረ። ናኩህ ግን አሁን በጣም ናኩህ። እኔ እኮ የምሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጥተው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ? አየክ ልዩነታችን። እኔ ደንሼም ምን ብዬም አምጥቼ አይኔ ግን የተቸገረ ነገር ሲል አይችልም። አንተ ግን ፈጣሪን አውቀዋለሁ ብለክ ገዳማትና ምን ድረስ ትሄዳለህ? ከገዳማውያኑ እኩል ወስደህ ትወጣለህ። ስለዚህ ለመቅለልም ከተፈለገ በጣም የምትቀለው አንተ ነህ። ክብርህን ብትጠብቅ ይሻልሃል። እመቤቴን የምሬን ነው። እኔ እኮ ከቀጥሎ ማስታወቂያ መኖር ሳይ በጣም ነው ያፈርኩት። ለማስታወቂያ ብለህ እኔን ትጠቀመኛለህ? አታፍርም? ትልቅ ሰው አይደለህ? የወለድክ አንተ እኮ ገበናይ ማርያም ከእናቴ ጋር እኮ ነው የምታስቀድሰው። ማርያም ያነሳው ሐሳብ ግን ትክክል ነው። ግን እሱ አልነበረ ማውራት ያለበት። የገዳም ሰዎች ነበሩ ማውራት ያለባቸው፣ አባቶች ነበሩ። ያነሳው ሐሳብ በጣም ትክክል ነው። ባምቢ ቸርች መግባት አትችልም አላለም። ትችላለች። እኔም የምስማማበት ነው። እኔም እችላለሁ፣ ሌላ ነፍሰ ገዳይም ይችላል። ግን ቤተክርስቲያንን በአደባባይ ሪፕሬዘንት ሊያደርግ የሚያስፈልግ ሰው ራሱን የጎሸመ ወይ ራሱን የገራ ሰው ነው። ቤተክርስቲያን ከውጪ ስትታይ ቤተክርስቲያንን ለመሰላችሁ አሁን ቀደም ያነሳችሁት ሐሳብ ያገባ ሰው ቄስ መሆን አይችልም ወይ ቅስና እንትን ምናምን እንደምትሉት ማለት ነው። ስርዓት አለው። ኤቭሪቲንግ ስርዓት አለው። ስለዚህ አንድ ቄስ ለዛ ነው እኮ ብዙ ጊዜ እንትን የምንለው። አንድ ቄስ ጠጥቶ ሲሰክር ብታዩት ምንድን ነው የምታስቡት? ከሱ አልፎ እግዚአብሔርን ወደ መጠራጠር ትሄዳላችሁ። እኔ ብዙ ጊዜ እግዚአብሔር እንዳለ 100% ማምን ሰው ነኝ። በእግዚአብሔር ቤት ያደግኩ ሰው ነኝ። እግዚአብሔር እንዳለ ማምን ሰው ነኝ። ግን ጥርጣሬ የሚፈጥርብኝ ታይም አለ። በቀል የእግዚአብሔር ነው ይባላል። ቅድም እንዳነሳው ያላችሁ እግዚአብሔር ፈራጅ ነው ምናምን። ምድር ላይ ግን ብዙ ጊዜ የተሳካ ላይፍ የሚኖሩት በጣም ባለጌ ሰዎች ናቸው። ጥሩ ሰዎች ቶሎ ይሞታሉና እግዚአብሔርን አንዳንዴ ኩዌሽነብል ያደርግብኛል። እግዚአብሔር ሆይ ፍርድ ዘግይቶ ይሆን? እከሌ እኮ እያጭበረበረ በጣም አሪፍ ላይፍ እየኖረ ነው። እከሌ እኮ እንዲያረገ ሰዎችን እያሰቃየ ሰዎችን እየገደለ የብዙ ሰው ደም እጁ ላይ እያለ የተስተካከለ ላይፍ እየኖረ ነው። የለህም ወይ ብለን እንጠራጠራለን ግፍ ሲሰራ። አት ዘ ሴም ታይም አንድ ቄስ ወጥቶ ቢሰክር ወይ ደግሞ ከሴት ጋር ብታዩት ሲያመነዝር ብታዩት ምንድነው የምታስቡት? የመጀመሪያ ጥርጣሬ እንዴ እግዚአብሔር ለቤቱ ቀና አይደል እንዴ? ቤቱን እንደዚህ የሚያቆሽሹ ሰዎች እንዴት ዝም ይላል? እኛስ እሺ ውጪ ነው የምንኖረው። ቤተክርስቲያን አጠገብ ግን ያሉ ሰዎች እንደዚህ ሲያረጉ እንዴት ዝም ይላል? አሁን ለምሳሌ በጣም ብዙ ብር ሲጭበረበር ለቤተክርስቲያን የተለመነ ሰው እንትን ቤት ሲገዛ የሚገርም ሃይሩፍ ምናምን ሲነዳ እግዚአብሔር እንዴት ነው ምናምን እንላለን። ስለዚህ ያ ደግሞ ብዙ ሰው ያስታል። ብዙ ሰው ስለሚያስት ቤተክርስቲያን ሪፕሬዘንት የሚያረጉ ሰዎች መለየት አለባቸው። ወር ደግሞ ከተለዩ በኋላ ወደዛ ስራ የማይመለሱ ሰዎች ቢሆኑ ጥሩ ነው። አይዊሽ ልትመክረኝ ቢሆን እመቤቴን አክብሬ እንዴት እንደምሰማ እንዴት እንደማዳምጣ አክብሬ። እስኪ አንተ እኔ ከባለ ሀብት ጋር መተኛ ትፈልጋለሁ ያልኩበትን አንድ ቪዲዮ አሳየኝ። ሰው ሁሉ ተናደደ እንደዛ ብላለች። አንተ የምታወራው ስለ አላሙዲን ቪዲዮ ነው። ማንም አልተናደደም። ሁሉም ቀልድ መሆኑ ገብቶት ስቆ ተጫውቶ ነው ያለፈው። ሁሉም እስካሁን ድረስ የሚወራ ቀልድ ነው። ባደወይ ማንንም አንተ በምታስበው ልክ ያሰበው የትኛውም ኢትዮጵያ የትኛውም ህዝብ የለም። እውነቱን ስነግርህ ግን አንተ ለቤተክርስቲያንና ለአረጋውያን ለመቄዶንያ ያልተመለስክ ማለት ነው። እሳቸውን ብታገኝ ደግሞ ምን ልትሆን እንደምትችል እናውቃለን። ምክንያቱም ለገንዘብ ምን ያህል ጥግ ድረስ እንደምትሄድ እኔ አንተን በደንብ አውቃለሁ። እሺ ገባክ? እሺ በደንብ አውቃለሁ ማሪ።
ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እኔ እኮ የምሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጥተው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ? መች ስም ጠራ? እኔም እስካሁን ስም አልጠራሁም። እያወራሁኝ ነው። አንድ ስም አልጠራሁም እስካሁን። እኔ እናንተ ሸል ያላችሁኝ ምን አላችሁኝ እንዲህ አላችሁኝ አንድ ቀንም ምንም ተሰምቶኝ አያውቅም። መታችሁ ፔጄን ሪፖርት አታርጉብኝ እሺ። ስራዬን ልስራበት በቃ ተውኝ። እሱ ነው የምፈልገው። እንደፈለጋችሁ መሰረት መብታችሁ ነው። ሲጀመር እኔ ከእናንተ ጋር ምንም ግንኙነትም የለኝም። ስራዬን ግን ልስራበት። አካውንቴን አትንኩብኝ። ቤተሰቤን የማስተዳድርበት ነው። ሰማችሁ? አትምጡብኝ አካውንቴ ጋር። ብቻዬን አይደለም ይሄንን ነገር የምሰራበት። እናቴን አባቴን ይዤ ነው የማኖርበት ነው። ተውኝ እንዴ! ልስራበት በቃ። ጥሉኝ፣ ብሎክ አድርጉኝ፣ አስወጡኝ። አይ ዶንት ማይንድ። እንድትወዱኝም አልፈልግም። ሲጀመር ችግር የለውም። አይ ዶንት ማይንድ። ግን ብዙ ነገር ይዤ ነው የምኖረው። እናቴን ላኖርበት፣ አባቴን ላኖርበት። ተውኝ እንዴ! አካውንቴን አትንኩብኝ እንዴ! ስራዬን ልስራበት። ተውኝ። ሰጋጁም ምኑም ደግሞ እየጾምኩ ነው እያለ እንግዲህ ሆዱ እየጾመ በአፉ ግን መጥቶ ሌላ የሚጸዳዳ ከሆነ ፈጣሪ ከማን ጋር እንደሚሆን አስበው። ኦፍ ኮርስ የኔ ሞገስማ ይጨምራል። ኤቭሪዴ እየጨመረ ነው የምታየው፣ እየጨመረ ነው የምታየው። አንደበትን ማጾም ላቃተው ህዝብ ሆዱን በማስራብ የሚጠቅ ይመስላል። የሰሞኑን ምላሽ ከየት አምጥተሽ ነው? አምቄ እኮ ያዝኩትን ያወጣሁት። አምቄ እኮ ይዤ ነው። አምቄ እኮ ይዤ ከርሜ እኮ ነው። አሁን ይበቃል ብዬ እኮ እየተነፈስኩባችሁ እኮ ነው ጋይስ። እንደው እኔ ተንፍስ እንጂ እስካሁን እኮ ውስጤ ይዤው እንደው ይሄን ብላቸው እያልኩኝ ያዝኩትን በሙሉ አሁን አምጥቼ ዘርግፍ እያደረኩባችሁ። እኔ አንተ ንግስትህ እኮ ነኝ። ንግስትህ እንዲህ ልታገኘኝም አትችልም። ላስበውም አልችልም ካንተ ጋር መታየትን። ኦ ማይ ጋድ I cannot. What the hell? Who do you think you are? የሆነ ቤት ውስጥ ቁጭ ብለህ ቪዲዮ የምትሰራ ልጅ you think እኔ ካንተ ጋር መታየት የምፈልግ? Oh my god. Come on. You don't know እኔ ያለኝን ክላስ እና ከምን አይነት ሰው ጋር መሆን እንደምፈልግ ክም ሆነ በስታተስ ሆነ በምንም ሲጀመር እኔ ከላይቭ ላይ ኦር ደግሞ የሆነ ፊልተሬ ብድግ ብሎብኝ ምናምን አይደለም። ራሴ ነኝ ፖስት ያደረኩላችሁ ከእንቅልፌ ስነሳ ብዬ ራሴ ፖስት ያደረኩላችሁ ቪዲዮ ነው። So you talking about me? Come on ማሬ, come on. Don't give a shit. I don't like if I give a shit የሆነ በጣም like admire ማድረገው ሰው ሲነቅፈኝ ነው like ለኔ shit ምን አጥፍቼ ነው ብዬ ላስብ የምችለው እንጂ ላስብ አልችልም። የኔ ጌታ I'm telling you በስክሪን ውስጥ ነው ጭቅቀትህ የሚታየኝ። respectfully በስክሪን ውስጥ ጭቅቀትህ ይታየኛል። ጭቅቀታም እየሄድክ በእናትህ አንተ ስለኔ ስታወራ አዎ ይታያል። ማርያም ምን ስለኔ ቪዲዮ የምትሰሩ ሰዎች ከዚህ በኋላ እሷ ዝም ትላለች ብላችሁ ከሆነ የምታስቡት ልክ ልካችሁን እየነገርኳችሁ ነው የማልፈው። ልክ ልካችሁን እያስታጠቅኳችሁ ኦኬ።
ከዛም ፊትህ ብሶ ደግሞ አታፍርም እንዴ? በመቤቴ ቱ ላስብህ አልችልም የኔ ጌታ ላስ